ነገር ግን በመጨረሻ ላይ ማንሳት ያለብን የኦሮሚያ ጦርነትና የትግራይ ጦርነት ከዚህ ይጀምራል። አሁን ብርሃኑ ጸጋዬ ወጥቶ ኦሮሞ ናቸው ምናምን ህዝቡ አልተቀበላቸውም ብሎ ናሬሽን ይሄን ነክ ጥግ ወስዶ ማውራቱ ምን አመጣ? እንደው አንድ ወንጀለኛ ኦኬ እንበል፣ አንድ ቶለሽ የምትባል ወንጀለኛ እንበል፣ እሷ መግደል ከሞከረች ፌክ በሆነ እንደዚህ ይባላል? ለህዝብ እንደዚህ ይባላል? ህዝብ መከፋፈል ካልፈለክ በስተቀር ለይተ ይሄ ህዝብ ነው እንደዚህ ነው ምናምን አትልም። ብቻ ግን ከዛ ጀምሮ ኦሮሚያ ላይም ጦርነት ተጀምሯል። ኦሬዲ እኛ አልተረዳንም እንጂ ጦርነቱ ከዛው ጀምሯል። የትግራይ ጦርነትም ከዛው ጀምሯል። ትግራዊ ማደን አዲስ አበባ ውስጥ ኦሮሚያ ውስጥ ኦሮሞን ማደን አሁን ራሱ ኦሮሞ ነኝ እያለ ኦሮሞን ማደን ከዛው ጀምሯል። ፕሮፓጋንዳ ኦሬዲ ጀምረዋል። ሊገሉኝ የሚፈልጉት እነሱ ናቸው የሚል ስለዚህ አካባቢም ስም ተሰጥቶታል። እነከሌ ናቸው ሊገሉኝ የሚፈልጉት። ኦሮሞን መከፋፈሉ በአካባቢ በሃይማኖት ኦሬዲ ከዚህ ጋር ነው የተጀመረው። እንግዲህ አሁን ኦሮሞ ነው አብይ መግደል የሚፈልገው ከተባለ አብይ እንዴት ኦሮሞን ያምናል? ወደሞ እንደዛ ነገር ከሆነ አይባልም እንጂ እንደዚህ እንበልና አብይ ቅዱስ ሰው ነው እንበል እና ኦሮሞ እሱ መግደል እንደዛ ከተባለ ኦሬዲ እንትኑ ተበላሽቷል ማለት ነው። ግንኙነቱ ከህዝቡ ጋር ያለው ግንኙነት ኦሬዲ ተቋርጧል ወይ አልነበረው፣ ለጦርነት ተዘጋጅቷል ማለት ነው። ህዝቡ ላይ ማንን ይዞ የራሱን መዋቅር። ስለዚህ በሰኔ 16ቱ ቦምብ ፍንዳታ ውጤቱ ምንድነው? ማፊያ ቡድን ከላይ እስከ ታች የአብይ ማፊያ ቡድን ከላይ እስከ ታች ተረከበ። ሙሉ በሙሉ ማሰር የሚፈልገውን አሰረ፣ ማጥፋት የሚፈልገውን አጠፋ፣ ማባረር የሚፈልገውን አባረረ። ኤቭሪቲንግ ተጠቅመው ሙሉ በሙሉ ተቆጣጠረ። ስለዚህ ዋናው ሃርድ ፓወር የሚባለውን የኢትዮጵያ ሃርድ ፓወር ሙሉ በሙሉ በሰኔ 16 ወሰደ፣ ግቡን መታ። ስለዚህ የታቀደው ግቡን መጥቷል የሚል ሐሳብ ነው ያለኝ። በጣም ጥሩ። እንግዲህ ሳንል እንደው ህዝብ መጠየቅ የሚችል ጥያቄ አለ። ኤፍቢአይ ሪፖርት ከምን ደረሰ? ለምን ለህዝብ ይፋ አልሆነም? ተጠንቶ ጨርሶ አስረክቦ ነው የሄዱት። በዓለም አቀፍ የሚታወቅ ድርጅት ገብቶ አጥንቶ አስረክቧል። ለምን ለኢትዮጵያ ህዝብ ሳይገለጽ አለፈ የሚለውን መጠየቅ ጥሩ ይመስለኛል። ይታል በጣም ጥሩ። ዋናው ነገር መጥቶ ጠቅላይ ሚኒስትር ከሆነ በኋላ አሰልጥኖ አደራጅቶ ያመጣቸውን ሰዎች በሁለተኛ ደረጃነት መድቧቸው ነበር። በጸጥታ መስሪያ ቤቱ፣ በፖሊስ፣ በተለያዩ ቦታዎች። አሁን ሁለተኛ እርከን ነው መሆኑ ነው ማለት ነው። የሱ ስልጣንም እንደዚሁ እየጠነከረ ነው ሄደው። አሁን አንተን እንደገለጽከው ሰኔ 16 ቦምብ ፍንዳታ ሲደረግ ሰዎችን በብሔር መወንጀል፣ ያውም ደግሞ የሱ ወገን ናቸው ተብሎ የሚታወቁ ሰዎችንም ጭምር መወንጀል፣ የትግራይ ህዝብን በጅምላ መወንጀል፣ የመንግስትን መዋቅርና የአስፈጻሚ የጸጥታ መዋቅሩን ደግሞ በጠቅላላ አድርጎ
መንግስታዊ ሳይሆን በግል እንደ ፒኤልሲ አድርጎ አብይ ስር ያስገባ እርምጃ ነው ማለት ነው ይሄኛው ሰኔ 16 ነው። ወደ ኢንጂነር ስመኘው ግድያ እንለፍ በሙዚቃ ተመልሰናል አድማጮቻችንና ተመልካቾቻችን። አሁን ስለ ኢንጂነር ስመኘው በቀለ ግድያን የሚመለከት አንዳንድ መረጃዎችን በተለይ ምልኬሳ ከውስጥ ሲያቃቸው የነበረው አንዳንድ መረጃዎችን ይዘን መተናል። በተለይ ኢንጂነር ስመኘው በቀለና አብይ አህመድ መካከል የነበሩ ግንኙነቶች ምን እንደሚመስል እንዳስሳለን። ከውስጥ የነበረን መረጃ የሚገርሙ ነገሮችን ምልኬሳ ይነግረናል ዛሬ። ኢንጂነር ስመኘውን የማያውቀው ሰው ያለ አይመስለኝም። እሱን ማስተዋወቅ ምንም የሚያስፈልግ አይደለም። ከህዳሴ ግድብ ጋር ተያይዞ የሚነሳ ስም ነው። ለረጅም ዓመት ከዚህ ግድብ ጋር የደከመ ቤተሰብ ሳይል ህይወቴን ሳይል በብርሃን በጨለማ በቀን በማታ በዝናብ በረሃ ውስጥ እየተንከራተተ ይሄንን ግድብ መልክ ያስያዘ ኢንጂነር የግድቡን ባለውለታ ማን ነው ለሀገሪቷ በዚህ ደረጃ ቢባል ማጋነን አይመስለኝም። ኢንጂነር ስመኘው በቀለ ነው ቢባል እሱን ለማስተዋወቅ አይደለም። መላ ሀገሪቷ ያውቃል፣ ህዝቡ ያውቃል፣ በዓለም ደረጃም የሚታወቅ ሰው ነው። እንግዲህ ኢንጂነር ስመኘው ሲሞት ጁላይ 26 2018 ጠዋት ላይ መስቀል አደባባይ ላይ ነው ሞቶ ተገኘ ተባለ። በኋላ ላይ ራሱን ነው የገደለው ነው የተባለው። ይሄንን ነው ፖሊሲ ያመጣው። ራሱን ገሏል ነው የተባለው። እስኪ የአሟሟቱን ሁኔታ በኋላ መተን አንዳንድ ነገሮችን በአደባባይ የተሰሙ ነገሮችን አንዳንድ ማስታወሻዎችን እንዳስሳለን። ምልኬሳ የኢንጂነር ስመኘው አለቃ አብይ አህመድ ራሱ ነበር። ኢንጂነር ስመኘውና አብይ መካከል ያለውን ግንኙነት የምታውቀው ነገር አለ? እሺ፣ በጣም የሚያሳዝን ነው። ስለ ኢንጂነር ስመኘው የሁሉም የኢትዮጵያውያን ልጅ በዚህ ሁኔታ በዛን ጊዜ ህይወቱ ማለፉ በጣም የሚያሳዝን ነው። በጣም የሚያሳዝን ነው። በዛን ጊዜ ከአብይ ጋር ምን ላይ ነው የተጣሉት የሚለውን ላውራ። በመጀመሪያ ደረጃ ልክ አብይ ወደ ስልጣን ሲመጣ የአብይ ጥል ከህዋት ጀነራሎቹ ጋር ነው ከህዋት ጋር ነው እና የህዋት ጀነራሎች በተለይ ሜቴክ አካባቢ የነበሩ አመራሮች ጋር እና በአጠቃላይ የህዋት አመራሮች ጋር አብይ ያው ኦብቪየስ ነው ችግር ነበራቸው። ጥሉ ከዛ ይጀምራል እና ሜቴክ ነው የህዳሴ ግድብን ሙሉ በሙሉ ኤሌክትሮሜካኒክሱን የሚሰሩ የሚገነቡ ዋናው ስራ አስኪያጅ ኢንጂነር ስመኘው በቀለ ነው እና ግዢዎችን በተመለከተ ሜቴክ ነው የሚሰራ። ስለዚህ በቦርድ ነው የሚሰበሰበው ይሄ ነገር። ስመኘው በቀለ ኢንጂነር ስመኘው ምንም ለልጆቹ እንኳን ጊዜ ሳይሰጥ በረሃ እያደረ እየኖረ
ቤቴ ንብረቴ ሳይል ኢትዮጵያ ህዝብን ሲያገለግል ነበር ሐሳቡንም ጭምር እሱ ነው ያመጣው በነገራችን ላይ መለስ ዜናዊ ሐሳብ አምጡ ብሎ ሲጠይቅ ማንንም አመራር ሐሳብ አልነበረው ማንንም አመራር ነገታቸው አሰፋብ ጭምር የሆነ ሐሳብ አምጡ ተብሎ ሐሳብ አልነበራቸው አንድ ቆንጆ ኢንጂነር ተገኘ በዛን ጊዜ ኢትዮጵያን የሚያስተሳስር ከችግር የሚያወጣን አንድ ሐሳብ አለኝ ብሎ ለመለስ ሐሳቡን ያቀረበው ኢንጂነር ስመኘው በቀለ ነው ኢንጂነር ስመኘው በቀለ ሐሳቡን ለመለስ በዛን ጊዜ ግቤ አካባቢ ነበር ለኮንስትራክሽን ላይ ነበር ይሄ ግድቦች አካባቢ ታገኙአለ ሁሉ ጊዜ ኢንጂነር ስመኘው ለምንድነው አባይን ማንገድበው ብሎ ሐሳቡን ይዞ ለመለስ ጋር ገባ መለስ ምንም ነገር እንትን ሳይል ከማንም ጋር ሳይወያይ ወጥቶ ኢንጂነሩም የኛ ፋይናንሱም የኛ ብሎ አወራ ሁላችንም እናስታውሳለን ኢንጂነሩም የኛ ማለት ስመኘው በቀለ ኢንጂነር ስመኘው በቀለ የኛ ነው የኛው ሰው ነው ኤቭሪቲንግ ከኛው ብሎ ይጀምራል ማንንም አንለምንም ዩኤኢን አንለምንም ወርልድ ባንክ ወይ ደግሞ እንደዚህ አንለምንም ከራሳችን ገንዘብ ከኢትዮጵያውያን ኪስ የሚወጣ ብሎ ይሄንን ሐሳብ ያመጣ እንግዲህ ትልቅ ሰው ኢትዮጵያ ያላት አንዱ ትልቅ ሰው በዛን ጊዜ ያልሞተው መለስ ኦሬዲ ሞቷል ያልሞተው የህዳሴ የታላቁ ህዳሴ ግድብ ሲምቦል የነበረው ኢንጂነር ስመኘው በቀለ ነው ኢንጂነር ስመኘው በቀለ ማለት ኦልሞስት የህዳሴ የታላቁ የኢትዮጵያ ህዳሴ ግድብ ሲነገር እኚህ ናቸው የሚመጡብን ማለት በአይምሮአችን ያለ ኢንጂነር ስመኘው በቀለ ነው ማንንም ሰው ከመለስ በኋላ ሌጋሲውን ይዞ በኋላም ሐውልት የሚሰራለት ኢንጂነር ስመኘው በቀለ መሆኑ ነው በነገራችን ላይ የህዳሴ ግድብ መሰረተ ድንጋይ ሲቀመጥ አብይ አህመድ ከኢንሳ ተባሯል ህዳሴ ግድብ መሰረተ ድንጋይ ሲቀመጥ ሐሳቡ የኢንጂነር ስመኘው ዋናው መሪው አቶ መለስ ዜናዊ ሆኖ መሰረተ ድንጋይ ሲያስቀምጡ አብይ ከኢንሳና ከመከላከያ ተባረሩ ነበር በዛን ጊዜ አቅም ስለ ህዳሴ ግድብ ምንም አይነት አቅም ከየት እንደተጀመረ ማን እንደጀመረው ጉዳዩን አቅም ስለዚህ አሁን አብይ ወደ ስልጣን ሲመጣ መለስ ኦሬዲ ስለሞተ ታላቁ የህዳሴ ግድብ ፐርሰኒፊኬሽን በቃ በሰው የሚታወቀው በኢንጂነር ስመኘው በቀለ ነው ለምን መለስ ሞቷል የህዋት ጀነራሎች ከአዲስ አበባ ባሬ መቀሌ አስገብቻለሁ ይላል አብይ እኚ ኢትዮጵያዊ ደግሞ የትም አይሄዱም ኢትዮጵያ ውስጥ ነው የሚቀሩት የትም ከአዲስ አበባ አይወጡ ልጆቻቸው አዲስ አበባ ነው ባለቤታቸው የሚሞቱም አዲስ አበባ ላይ ነው ስለዚህ ስመኘውን የት ነው የሚሸኘው አብይ የትም ወደ ሞት ብቻ በዛ ምክንያት የመጀመሪያ ጥላቸው አባይ ግድቡ ጋር ሄዶ አብይ ስመኘው በቀለ ኢንጂነር ስመኘው ሳይገደል 2 ሳምንት 3 ሳምንት አካባቢ ከዛ በፊት ህዳሴ ግድብ ጋር ሄዶ ሌቦች ብሎ ሰድቧቸው ተመለሰ ኢንጂነር ስመኘውን እዛው ሌቦች ናቸው ገንዘቡን በልታቸዋል ብለው አንድ ላይ ሰድቧቸው ኢንጂነር ስመኘው ዛም
ምን ነው ጠቅላይ ሚኒስቴራችን እኔ ለሀገሬ ብዬ ነው እዚህ በረሃ ውስጥ ምን ከራተተው አንድ ላይ ጠቅለል ባለ መልክ ሌቦች ባትሉን ይመረጣል። አዎ ሌብነት አለ። ነገር ግን በሕግ አግባብ ኦዲት ተደርጎ በፍርድ ቤት መታሰር ያለባቸው ታስረው ሌባ የሆኑት ማለት ነው እኔም ጭምር ብሎ ጠይቋል። እዛ ይሄንን መረጃ ምልኬሳ ኢንተርጀክት ለማድረግ ብዬ ነው ይቅርታ። አንተ እንዴት ነው የምታውቀው ይሄንን ጉዳይ? በሁለተኛ ደረጃ ላይ እመጣበታለሁ ኬት እንዴት እንደተነገረን። እሺ ቀጥል። ያ ከአንድ ሚኒስቴር መስሪያ ቤት በዛን ጊዜ የነበረው አለ እሱም በኋላ እመጣበታለሁ። ጥላቸው ከዛ ስለተጀመረ ነው በኋላ ነው የምናውቀው ይሄንን። ከዛ በኋላ ተጣሉ ሌቦች ተባሉ እንዳለ በአጠቃላይ የህዋት ሰዎች እንግዲህ ሜቴክ ማለት ኮራፕሽን ነበረው ምንም የሚካድ ነገር አይደለም። ነገር ግን አንድ ላይ አድርገ ከነ ኢንጂነሩ ጭምር አጠቃላይ ሙሉ በሙሉ የሌባ እንትን ስርዓት ነው ብለ ከፈረጅከው ይከብዳል። ከዛ በኋላ ምንድነው የተደረገው? ሪፖርት ሲደረግ ይሄ ነገር በህዳሴ ግድብ በሳይቱ ላይ በቦታው ላይ ሪፖርት ሲያቀርብ ኢንጂነር ስመኘው 65 ወይ 70% ደርሰዋል 65-70% ደርሰዋል ህዳሴ ግድብ ኦልሞስት እያለቀ ነው ብሎ ነው ሪፖርት ያቀረበው። ከዛ ማንንም ሰው ጉግል ማድረግ ይችላል ባይዘው በዛን ጊዜ የኢንጂነር ስመኘው ሪፖርት አለ ኦንላይን ዩቲዩብ ላይ አለ 65 ወይ 70% ነበር በዛን ጊዜ ብሎ አቅርቧል። ያንን አብይ አልተቀበለም ውሸት ሪፖርት ነው ብሎ ውሸት ሪፖርትን አቁም ብሎ ምን አለ? ከዛ በኋላ አብይ ራሱ በሚዲያ ተናግሯል ቢበዛ 40% አይደርስም አለ። ስለዚህ ይሄ 70% ምናምን የሚባለው ውሸት ነው ውሸት ሪፖርት ነው ቢበዛ 40% ምናምን ነው ምንም አልተሰራም ውሸት ነው የቱ ጋር ነው የተሰራ ብሎ ዛይተው የውሸት ሪፖርታቸውን አቁሙ ተባለ። ስለዚህ አሁን ኢንጂነር ስመኘው 70% 65 እስከ 70% ደርሷል አቋም ያዘ። ጠቅላይ ሚኒስቴሩ ደግሞ አይደለም ማክሲመም 40% ነው የደረሰ ብሎ ከየት እንደመጣ የማይታወቀውን ቁጥር 40% ብሎ አቋም ያዘ እና ግጭቱ 70% versus 40% ሆነ። ከዛ ቀጥሎ በሚዲያ ሪፖርት ያደርጋል ኢንጂነር ስመኘው ሁሉ ጊዜ ሪፖርት ያደርጋል። ሪፖርት ላቀርብ ብሎ ስል አይ ውሸት ሪፖርት ከዚህ በኋላ አይቀርብም ብሎ ከዛ ተጣሉ። ይሄንን የፐርሰንት ግጭት አሁንም ታገኛላችሁ። ይሄ የኔ ቁጥርም አይደለም ባይዘው ጉግል አድርጎ ኢንጂነር ስመኘው በቀለ ሲገደል የኢንጂነር ስመኘው ሪፖርት ስንት ነበር ብላችሁ ጠይቁ። የአብይ አህመድ ሪፖርት ስንት ነበር በዛን ጊዜ ብላችሁ ጉግል አድርጎ ዩቲዩብ ላይ ራሱ የአብይ ንግግሮች ውስጥ ታገኙታላችሁ። አዋናው 70-60 ጉዳይ አይደለም። ዋናው ለምንድነው አብይ ምንም አልተሰራም ብለው ከኢንጂነሩ ጋር የተጋጨው? ጥሉ ምንድነው? ጥሉ የሌጋሲ ጉዳይ ነው።
ኢንጂነር ስመኘው ከተገደለበት ቀን በጠዋት ነው እንግዲህ ጠዋት በኢትዮጵያ አቆጣጠር 2 ሰዓት ተኩል አካባቢ መስቀል አደባባይ በመኪና ውስጥ ሞቶ ተገኘ ተባለ። በዛን ጊዜ የፌደራል ፖሊስ ኮሚሽነር የነበረው ዜኑ መጀመሪያ ገደሉት አለ። በኋላ ደግሞ ተጠንቶ ከወጣ በኋላ በራሱ ሽጉጥ የቀኝ ጆሮ በታች በራሱ ሽጉጥ ራሱን ገደለ የሚል በኋላ ላይ በጥናት አረጋገጥን ብሎ ያወጡት አደባባይ ላይ ራሱን ገደለ የሚል ከዛ አትክልተኞች አጣርተናል ምናምን የሚል መረጃ ነበር። መጀመሪያ ቢሮ ገብቶ ከቢሮ እንግዲህ ወጥቶ ነው እዛ አደባባይ ላይ ራሱን አጠፋ የሚል እንትኑን ያደራጁት። ስለዚህ ከዛ በኋላ በዛ ጠዋት በዛን ጊዜ እኔ የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ ነበርኩ። እዚህ ጋር ላቁም ልከይሳ አሁን ወደዚህ ሳንመጣ ማለት ነው። አሁን ወደ ዋናው ነገር የመጣልን ስለሆነ ወደዛ ሳንሄድ በአብይና በኢንጂነር ስመኘው መካከል የነበረው ግንኙነት የጥል ግንኙነት ነው እያልክ ነው? ጥል አላቸው። የተጣሉት በሌጋሲ ምክንያት ነው ያልክ? አዎ እሱን ኦኬ ልሂድበት። ታላቁ የህዳሴ ግድብ ጉዳይ ቀላል አይደለም። ማን አስጀመረው እናውቃለን። ማን እንደሚያስጨርስ ማን ጨረሰው እሱ ጉዳይ ይመጣል። አብይ ጠቅላይ ሚኒስቴር ሆነ። አብይ ጠቅላይ ሚኒስቴር ከሆነ በኋላ አብይ ትግሉ ምንድነው? እኔ ነኝ የሰራሁት የሚል ትግል አለው። አንደኛ የተለያዩ እንትኖች አሉ ባይዘው የህዋት መዋቅር ሌባ ነው የሚል ድምዳሜ ኦሬዲ የታወቀ ጉዳይ ነው። እሱ ላይ አላወራም። የህዋት በተለይ ሜቴክ የብረታ ብረት ኮርፖሬሽኑ በቃ ሙሉ በሙሉ እንትኑ ራሱ ስዕሉ በጭንቅላታችን ያለ ውስጥ ያለ እንትን የሌብነት እንትን ነው፣ ኮራፕሽን ነው። የኮራፕሽን ካምፓኒ ተደርጎ ነው ምናቀው። ጥላቸው ሙሉ በሙሉ የሌጋሲውን የማጥፋት ኢንጂነር ስመኘው በቀለ ያስጀመረው የሱ አይዲያ መለስ እንደ መንግስት እሱ ነው ሌጋሲው፣ የሱ ነው ሌጋሲ የሚሆነው። መለስ ዜናው የደፈረው እሱ ነው። አባይን የደፈረው ተብሏል። በዛን ጊዜ ያው አረብ ስፕሪንግ ነበር። ብዙ ነገሮች በውስጥ በኩል የሚፈራ ነገር ነበር። የአረብ ስፕሪንግ ወደ ኢትዮጵያ ከመጣ ኢትዮጵያ ትፈርሳለች የሚል ብዙ እንትኖች ነበሩ፣ መላምቶች ነበሩ። እናም ግብጽ አካባቢም ግብጽም ተዳክማለች ምናምን የሚባልም ነገር ነበር በፕሮቴስቱ ጊዜ ሆስኒ ሙባረክ እንትን ስለሆነ እና በዛን ጊዜ አባይን የመገደብ ጉዳይ መጣ። ሐሳቡን ያመጣው ኢንጂነር ስመኘው ነው። ስለዚህ ኢንጂነር ስመኘው እስከመጨረሻ በህይወት ኖሮ ግድቡ አልቆ ከሆነ ኢንጂነር ስመኘው ከግድቡ ጋር ለዘላለም የሱ ስራ ተብሎ ነው የሚጠናው። አብይ ግን ምንም አልሰራችሁም ሌቦች ብሎ ከነጅ ኢንጂነሩ ጭምር ዜሮ ብሎ ሲያወራ ማክሲመም 40% ምን የት በላችሁ እኮ ገንዘቡን ብሎ ጦርነት ሲከፍት ዋናው እንትን እሱ የማቆ አብይ አቅም ብያለሁ። በዛን ጊዜ ተባሯል። ይሄ ህዳሴ ግድብ
በተጀመረበት ጊዜ አብይ መንገደኛ ነበር ተባረ። ስለዚህ አሁን አብይ ምንድነው ማድረግ ያለበት? መረጃዎችን ማጥፋት፣ ዶክመንቶችን ማጥፋት፣ ሰዎችን እነኚህ ከግድቡ ጋር የግድቡን ስም ይዞ አሁን እንደው የግድቡ ስራ አስኪያጅ ማን ነው? ኢንጂነሩ ማን ነው ብትል የለም አታውቅም ማንም ሰው። ለምን ኢንጂነር ስመኘው ቢቀጥል ኑሮ የታላቁ የህዳሴ ግድብ ባለቤት ሆኖ ነው የሚቀርበው። አሁን ግን የታላቁ የህዳሴ ግድብ ባለቤት ማን ነው? አብይ አህመድ ብቻው። ምንም አይነት ኢንጂነር የለም፣ ምንም አይነት ቦርድ ምንም አይነት ኤቭሪቲንግ እሱ። ስለዚህ ይሄንን የሌጋሲ የክሬዲት ዋናው እሱ አካባቢ ነው ያለ። ሁለተኛው ግን ከመጀመሪያው ምክንያት ጋር የሚያያዝ አልተሰራም ሌቦች ናችሁ ሲባል ማን ነው ሌባ? ምንድነው የሚከሰተው? ሌቦቹ ላይ ሌቦቹ ይባረራሉ ወይ ይታሰራሉ። ስመኘውን ካልገደልክ የቲፒኤልኤፍ ጋር አሶሺየትድ የሆኑ ጀነራሎችን አታስሩ ካልገደልኩ። እሱም ግድያ ተከትሎ ክንፈ ዳኘው ታሰረ እና ይቀጥላል ከዛ በኋላ። ስለዚህ አንዱ የሌጋሲ ጉዳይ ነው ይሄ። አሁን ህዳሴ ግድቡ ምን ላይ ነው ያለው በኋላ ትንሽ በጨረፍታ እናወራለን። ነገር ግን በሁለተኛ ምክንያት ቅድም የጠየቀኝን ጥያቄ ልመልስ። እኔ የካቢኔ አባል ሁኜ የመንግስት ኮሙኒኬሽን የሚባል በዛን ጊዜ ነበር። በመሃል አፈረሱና ፕሬስ ሴክሬታሪን ከፈቱ። እንደገና ደግሞ አሁንም መንግስት ኮሙኒኬሽን ብሎ ከፈቱ ፈጠሩ። በዛን ጊዜ የመንግስት ኮሙኒኬሽን ፍላሚንጎ የሚገኝ ቦሌ ከስቴዲየም ወደ ቦሌ ስትሄድ በቀኝ በኩል ፍላሚንጎ የሚገኝ የኢትዮጵያ የፌደራል መንግስት ኮሙኒኬሽን መስሪያ ቤት አለ፣ የሚኒስቴር መስሪያ ቤቱ። እዛ ጋር ተጠራን። እዛ ተጠርተን ማን ነው ጠሪው? ጠሪው ካሳሁን ጎፌ ነው የጠራኝ እኔን። አሁን ሐኪም ቤት ያለው ይመስለኛል። አዎ እንደዛ ተብሏል። አዎ ተመቶ ምናምን ብቻ በዛን ጊዜ እሱ የመንግስት ኮሙኒኬሽን ሚኒስቴር ዴታ ነበር። እሱ በስልክ ጠራን። የተወሰኑ ሰዎችን ጠርቶ ጠዋት ነው እንግዲህ እዛ ስንገኝ 1 ሰዓት አልሞላም ከጠዋቱ። አስብ ለምንድን ነው የሚጠራን ብለን እንትን ስንል የተጠራችሁት ስመኘው የሞተው ቀን ነው? አዎ። እሺ። ዜናው አልወጣም እንደውም በዛን ጊዜ ግን ፖሊሶች እዛ ደርሶ ዜኑም ፌደራል ፖሊስ ኮሚሽነርም 2 ሰዓት ተኩል ሲሆን አሳውቋል። እንትኑን ሞቷል ብሎ ገደሉት ብሎ ነው በዛን ጊዜ መጀመሪያ እንትን ያደረገው። ከዛ እኛ ተጠርተን እዛ ስንደርስ እንግዲህ ያው ከላይ ያሉ አመራሮች ቀድሞ መረጃ ስለሚያገኙ ምናልባት በጠዋቱ ነው ከቤት የወጣ ተብሏል። ኢንጂነር ስመኘው በጠዋቱ እንደውም መግለጫ ሊሰጥ ነው እየተዘጋጀ ነው ምናምን የሚባል ነገር ነበር እና ካሳሁን ጎፌ ጠርቶን የተወሰኑ ሰዎች ነበርን። ወደ ኦሮሚያ ቴሌቪዥንም የምንሄድ ሰዎች እዛ ሄደን ለህዝብ የምናስረዳ ሰዎች በፌስቡክ ላይ የሚጻፉ ነገሮችም ምን አቅጣጫ መያዝ እንዳለባቸው በከላይ የተሰጠው የፕሮፓጋንዳ እንትኑ መልእክቱ
ምን መያዝ አለባቸው ፍሬሙ እንዴት መሆን እንዳለባቸው ስለመጣ እሱን ይዛችሁ ነው የምትመለሱት ተብለን የመንግስት ኮሙኒኬሽን ጽፈት ቤት የካሳውን ጎፌ ኃላፊ አህመድ ሽዴ ነበር በዛን ጊዜ አህመድ ሽዴ ዛል ነበርም አላየውትም ካሳውንን አገኘነው ተወሰኑ ሰዎች ነን ከዛ አቅጣጫ የተሰጠው ኢንጂነር ስመኘው በአንደኛ ደረጃ ሞቷል የሞተበት ምክንያት ራሱን ነው የገደለ ምንም ምርመራ ሳይደረግ ምንም እሺ ራሱን ነው የገደለው ለምን በቁጭት ምንድነው ቁጭቱ ኮራፕሽን ውስጥ ስለገባ እና በህሊናው ቁጭት ውስጥ ስለገባ ምን ብዬ ነው ለኢትዮጵያ ህዝብ የሚቀርበው ምናገረው ብሎ ራሱን አጠፋ የምን አቅጣጫ እንዲይዝ ፐብሊኩ ህዝቡ ይሄንን አቅጣጫ እንዲይዝ አንደኛ ስመኘው በቀለ በጣም በማለት በግፊት ነው ወደ ሙስና የገቡት ከዛም ቆጫቸውና ይሄ እዚህ ውስጥ መግባት አልነበረብኝም ብለው ወሰነው ራሳቸውን ገደሉ ይሄንን አቅጣጫ በኦቢኤንም በተለያዩ ሚዲያዎችም በአማርኛም በአፋን ኦሮሞም ይሄ አቅጣጫ እንዲሰጥ እንግዲህ ኢቲቪ ፋና ዋልታ ኦሮሚያ ቴሌቪዥን የአማራ ክልል ቴሌቪዥን ኤቭሪቲንግ በመንግስት ኮሙኒኬሽን ነው የሚመራ ማንንም ሰው የሚያውቀው በደቡብ ክልል ቲቪ ኤቭሪቲንግ የመንግስት ኮሙኒኬሽን ነው አቅጣጫ የሚሰጠው እስኪ አንድ አድማጫችን አንድ ወሳኝ ነጥብ አንስተዋል እሱን ለጨምርና ተቀጥላለ ከዛ በኋላ ኮንቴክስቱን እጠይቃለሁ ነው የኦሂደድ ባለስልጣናት ብቻ ነው ተጠርታችሁ የተነገራችሁ ወይስ ሌሎቹም አድማጭ ነው ጠይቅልን ያል አይ በዛን ጊዜ በአፋን ኦሮሞ ነው የነገረን እና የኦዲፒ ብቻ ነው የኦዲፒ እኔ በዛን ጊዜ ኦዲፒ ስራ የኦዲፒ ማዕከላዊ ኮሚቴ አልነበርኩም ገና መስከረም ላይ ነው የምገባ የቢሮ ኃላፊ ነው እኔ የቢሮ ኃላፊ ካቢኔ አባል ነኝ ስለዚህ ስልጣን አለኝ ካሳውን ጎፌ የጠራው ብዙ ሰው ነው እኛንም ለብቻ ጠርቷል ሌሎችንም ለብቻ ጠርቷል የአዲስ አበባ መዋቅርንም ይጠራል የፌደራል መዋቅርንም ይጠራል የተለያዩ እርከን ላይ ያሉትን ይሰጣል ሚኒስተር ዴታ ስለሆነ እናንተን ለብቻ ሌሎቹን ለብቻ አንድ ላይ አይደለም አዎ አንድ ላይ አይደለም እሺ ለብቻው ከኦሮሚያ የተጠራ ነው ያንን መልእክት ወስደን እንድንጽፍ በተለይኛ ደግሞ ካቢኔ ስለሆን እንድንናገር የተለያዩ ሚዲያዎች ጋር እንጠራለን ኢንጂነር ስመኘው እንዴት ሞቱ እንዴት ራሳቸውን ገደሉ የሚለውን ከኮራፕሽን ጋር እንዲያያዝ እናም ጽጽት ውስጥ እንደገቡ ለዛ ነው የተባልነው በዛን ሰዓት እንደዛ ብዬ እኔም ተናግሬያለሁ ለምን እንግዲህ የመንግስት አካል በዛ ደረጃ ካመነና በጥናት ነው ብለን ነው ምናምነው በዛ ሰዓት እንደዛ ወስደን ተናግረናል ራሳቸውን የገደሉት በዚህ ምክንያት ነው በኮራፕሽን ነው በጽጽት ተጸጽተው ነው ተባለ ከዛ በኋላ የኮራፕሽን ጉዳይ ቁጥር አንድ ሆኖ ቀረበ በፕሮፓጋንዳው አዎ ከዛ ይሄ ሜቴክ የሚባለው አጀንዳ ቁጥር አንድ ሆኖ ሜቴክ ይፍረስ የሚለው ተጀመረ ሳሊኒ ይሄ የሲቪል ወርክ ላይ እንትን የሚሰራው በቃ ዘመቻው የሙስና ዘመቻው
በሙስና ዘመቻ በቃ የሚታሰር ሰው ብዙ ሰዎች አሉ። በስመ ሙስና አብይ የሚፈልጋቸውን ሰዎች ማባረር፣ የሚፈልጋቸውን መሾም፣ ነገርየውን መቆጣጠር ማለት ነው። እዛን ጊዜ ካሳሁንን አንድ ጥያቄ ልጠይቅ። ካሳሁንን ጥያቄ ጠይቃቸዋል? እዛን ቀን የጠየቃችሁት ጥያቄ አለ? አቅጣጫ ተነግሯቸዋል። መከራከር አትችሉም። መታዘዝ ነው የሚጠበቀው። ያንን እረዳለሁ። ግን ጥያቄ ጠይቃቸዋል? እንደው ማብራሪያ ለማግኘት እንዴት ይህንን የሚያክል ሰው መስቀል አደባባይ ላይ እንደዚህ ራሱን ገደለ ተብሎ እንደዚሁ ሲነገር ግራ አልገባችሁም? ምንም ነገር አልጠየቃችሁም? እኛ አልጠየቅንም። እሱ ግን የነገረን ነገር አለ። ምን አለ? እሱ የነገረን በኮራፕሽን ምክንያት ኢንጂነሩ ከአብቹ ጋር ተጣልተዋል የሚለው ነግሮናል። በተለያየ ጊዜ በተለይ አትሊስት በሁለት ጊዜ ከጠቅላይ ሚኒስቴር ጋር እንደተጋጨ በተለይ ሪፖርቶቹ ውሸት ናቸው ብለው ጠቅላይ ሚኒስቴሩ ስሉ ኢንጂነሩ ደግሞ አይደለም እንዳለ ውሸት አይደለም፣ ይጣራ፣ ኦዲት ይደረግ፣ ገንዘብ ተበልቷል ከሆነም ኦዲት ይደረግ፣ እንደው አንድ ላይ መፈረጁ አይሆንም ብሎ ኢንጂነር ስመኘው አቋም ይዟል። ይሄንን ካሳሁን ጎፌ ነግሮናል። ስለዚህ እሱን ከኮራፕሽን ጋር አያይዞ እንደተጣሉ ግን ያ ለሚዲያ የሚሆን አይደለም። በዛን ጊዜ እሱ ከሚዲያ ውጪ እንደተጣላ ከሚዲያ እንትን ኦፍ ዘ ካሜራ ነው የሚያወሩት። ነገር ግን እቺን ብቻ ምልኬሳ ኢንጂነር ስመኘው ከመሞቱ አንድ ቀን አስቀድሞ አብይን አግኝቶት ከአብይ ጋር ተጣላ። 2 ሳምንት ምናምን አስቀድሞ እዛው ህዳሴ ግድብ ሳይት ላይ ተጣሉ። እሱ በፊት ነው። ከዛ በኋላ ደግሞ ሪፖርት ለሚዲያ መግለጫ ልስጥ ብሎ ከአብይ ጋር ከአንድ ቀን ወይ 2 ቀን ቀደም ብሎ ለምን አብይ አሜሪካ እየሄደ ስለሆነ አንድ ቀን 2 ቀን ቀደም ብሎ መግለጫ ላውጣ ነው ሲል ነው የውሸት መረጃን አቁም ተብሏል። ይሄንን ካሳሁን ጎፌ ነግሯል። አዎ አሁን እንግዲህ ዘራፊዎች በስተው ፕሮጀክቱ ተዘርፏል። አብይ የሚፈልገውን ነገር መግለጫ አድርጎ እንዲናገር ነው የፈለገው አብይ አይደለም? ታዲያስ ተዘርፏል። እሱ ደግሞ የሰራውን ስራውን የደከመበትን ነገር ሪፖርት አድርጎ ለሀገሪቱ ህዝብ በሚዲያ መግለጽ ፈለገ። አዎ እሱ እኮ ለብዙ አመታት ሪፖርት ሲያደርግ ነበር። ኢንጂነር ስመኘው በየጊዜው አፕዴት ይሰጣል፣ ፕሮግረሱ ሪፖርቱን ያቀርባል። ይሄ የተለመደ ነው። በድንገት መጥቶ የህዳሴ ግድብ ተዘርፏል ብለህ መግለጫ አውጣ እንዴት ትላለህ? አይልም። እሺ አይልም። ኢንጂነር ስመኘው እምቢ አለ። ይሄንን ጭቅጭቅ ተከትሎ ነው ስመኘው የተገደለው ማለት ነው። ይሄ ምንም ጥርጥር የለም። እሺ ቀጥል። ስለዚህ ያንን እንግዲህ እኛ ለፕሮፓጋንዳ የሚሆን ነገር ለኛ ተሰጠ። ኢንጂነር ስመኘው ራሳቸውን ነው የገደሉት